ሰላም ዛሬ አጎቴ የልጅነቴን ቪዲዮ ልኮልኝ ያው ሳለክስ ነው ያልኩትና እስኪ አብረን ነው በዛውም ልጅነቴን ይቅርታል ያለው። እስኪ ራስን አስተዋውቀን። ዮናታን ለምሳሌ እሺ ዮናታን ጥሪያችንን አክብረህ ለቃለ መጠይቅ ስለመጣህ እጅግ አድርገን እናመሰግናለን። እግር ኳስ ተጫዋች ነህ። እግር ኳስ ለዮናታን ምንድን ነው? እግር ኳስ ለዮናታን ማለት ከምግብ በላይ አስፈላጊና ጠቃሚ ነገር ነው ብዬ የምወስደው። እግር ኳስ ተጫዋች ባትሆን ኖሮ ምን ትሆን ነበር? እግር ኳስ ተጫዋች ባልሆን ኖሮ ምንም ማለት ነው። ኢትዮጵያ ካንተ ምን ትጠብቃለች? ኢትዮጵያ ከእኔ በጣም ብዙ እስኪ ምን ልታረግ ይችላል? ልጅም ከመሆኔ አንፃር በጣም ብዙ ነገር እንደሚጠብቅብኝ አውቃለሁ። አንደኛ በምንድን ነው አሁን የኢትዮጵያ ጉዞ በጣም ታላቅ ጉዞ የምትጓዝ ሀገር ነች። የአፍሪካ ዋንጫ ተሳትፋለች። አሁን ለዓለም ዋንጫ እየተሳተፈች ነው። ልታልፍም ትችላለች፣ ታልፋለች ብዬ አስባለሁ። ይህን ካሳኩልን ለመጪዎቹ ታዳጊዎች ልጆች ይህን ካሳኩልን መንገዱ ከጠረጉልን ከዚያ በላይ ዋንጫውን አነሳለሁ ብዬ አስባለሁ። የዓለም ዋንጫ ዋንጫ እንደማነሳ እርግጠኛ ነኝ። ጎሉንም የምታስቆጥረው አንተ ትሆናለህ ብለህ ከእግዚአብሔር ጋር ብዬ አስባለሁ። እናመሰግናለን። ያው እልሜን ባለመኖሬ በጣም ነው የማዝነው። ያሰብኩትን ያለምኩትን ነገር ባለማድረግ በጣም ነው የማዝነው። በኳስ አገሬ ትልቅ ማድረስ እየቻልኩኝ ባለማድረሴ ህልሜን ባለመኖሬ ለእኔ ትልቅ ህመም ነው። አሜሪካ ኤምባሲ መግባቴ ለዚሁ ነበር። ኳሶች ለመሆን ነበር። ኳሶች ለመሆን ጫፍ ደርሼ በደረሰብኝ የመኪና አደጋ ለ7 ወራት ያክል በዊልቸር በክራንች ነበር ህይወትን የገፋሁት። እኔም የኳስ ህልሜን እዛ መኪና ውስጥ ቀበርኩት። ይህን ስሜት ህልም ኖሮት ህልሙን ያጣው ሰው ያውቀዋል። ትልቅ ህመም የፈጠረብኝ የሚለው ሰው አሁን ባለኝት በደረገልኝ ነገር ከመኪና አደጋ ራስ በመትረፌ እግዚአብሔርን አመሰግናለሁ። እያማረርኩ ግን ይሄ ልጅ ያሳዝነኛል። ይሄ ምስኪን ልጅ ያሳዝነኛል። ከኳስ ውጭ ህይወት ያልነበረው ልጅ ያሳዝነኛል። እና የምትፈልገው ነገር ባለማድረግ ዮናታን በአደባባይ ይቅርታ ጠይቀሃል።